ሰሞኑን እንግዲህ በጣም ደስ የሚል ዜናዎችን እየሰማን ነው እያየን ነው ማለት ነው። ውድ ቤተሰቦች ሰላምታዬን አልረሳሁም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ከጾሞች በኋላ እንግዲህ እንደዚህ ጎሮሯችንን ጽድት አድርገን መተናል ማለት ነው። አልሐምዱሊላህ አላህ ይቀበለን እና ያው በአዲስ እንግዲህ ወደ ስራዬ ተመልሻለሁ ማለት እችላለሁ። በጣም ጠፋፍቻለሁ ሰሞኑ እየጠፋሁኝ ነው። ላይብም ደግሞ ብዙም እየተመቸኝም አልነበረም እና እዚህ ነኝ እና ወደ ቤተሰቦቼ ምንድነው ሙስማኤል ካላችሁኝ ደግሞ ደስ የሚለው ነገር ምንድነው ካላችሁ በነ ሩታና በአብርሽ ጉዳይ ነው ማለት ነው። ልዑሌ እንግዲህ አድጎ እንግዲህ በምታዩት መልኩ ከአባቱ ጋራ ዘና ፈታ እያለ ነው ማለት ነው። ዋናም ጀምሯል። ማሻአላ እንግዲህ ዋናም ጀምሯል። የኔ ቆንጆ በጣም የሚያጓጓና ደስ የሚልዬ ልጅ ነው እና ግን እኔ አብርሽን የምመክረው ማለት ነው በዚህ ጊዜው እንደዚህ ይዘህ ወጣ ባትል እኔ በጣም ደስ ይለኛል። ምክንያቱም ጥሩ አይደለም እና አላህ ይጠብቅላችሁ። ለማንኛውም ከሰው አይንም ከሰው አፍም ይጠብቅላችሁ። ግን በተቻለ መጠን እንትን ብትሉት ደስ ይለኛል ማለት ነው። እና ደግሞ ሌላው ነገር እዚህ ጋር የእናንተን ጥል የእናንተን እንትን በልጁ እንዳትወጡበት ማለት ነው። እና ልጁን ብትንከባከቡት በጣም ደስ ይለኛል። ሚዲያ ላይ በሆነ ባልሆነ እያወጣችሁ የእናንተን እልህ ልጁ ላይ አትወጡ ባይነኝ እኔ። እና ደግሞ ልጁ ከእናቱ ጋር ባይለይ በጣም ጥሩ ነው። የፈለገ ነገር ቢሆን እንደ እናት የሚሆን ነገር የለም። እና ሰሞኑን እየታዘብኩኝ ግን በቃ ቪዲዮ መስራት ስላልቻልኩ ነው ዝም ያልኩት እንጂ እናትን ያህል ነገር የለም። ገና ልጁ ገና ጨቅላ ልጅ ነው። ከእናቱ እየለየ ወደዚህ ወደዛ እያደረጋችሁ እኔ የእውነት ከሆነ በጣም ከባድ ነው። እኔ እንጃ ድራማና ወይ ፊልም እየሰራችሁ ካልሆነ ህፃንን ልጅ በዚህ ልክ ማንገላታት በዚህ ልክ ማውጣት ማውረዱ አስፈላጊ ነው ብዬ አላስብም። እናንተ እንደ ፍጥርጥራችሁ መሆን ትችላላችሁ። ግን ደግሞ ለልጁ ስትሉ ብትታረቁና አብራችሁ ብትሆኑ ነው እኔ ከበፊትም ጀምሮ ምለው አሁንም ቢሆን ምለው ይሄንን ነውና ግን አሁን ያለው አዝማሚያ ደግሞ ወደዛው ነው ማለት ነው። በጣም ነው ደስ የሚለው። ቀጥሉበት ነው ምለው እኔ ደስ ይለኛል። እንደ ሙስማኤል ቻናል ፋሚሊ እንደሆንኩትም የእናንተ ጉዳይ ይመለከተኛል ብዬ ስለማስብ ነው። እና የግሬስ ፋሚሊ እስከሆንኩኝ ድረስ ማለት ነው ውድ ቤተሰቦቼ እስቲ ቻናሌ ላይክ እና ሼር ሰብስክራይብ በማድረግ ቤተሰብ ሁኑ። ቤተሰብ ያልሆናችሁም ተቀላቀሉ። ቤተሰብ የሆናችሁ ደግሞ ላይክ እና ሼር እያረጋችሁ አበረታቱኝ። እና ልዑሌን አታንገላቱት ከሚሉት ጎን ነኝ እኔ። ገና ያልጠነከረ ልጅ እዚህና እዛ እየወሰዳችሁ አንዴ ከኤርሜላ ጋር አንዴ ደግሞ ከሩታ ጋር አንዴ ደግሞ እዛ እየወሰዳችሁ ይሄን ያህል እስከሚሆን ድረስ እኔ እንጃ እንግዲህ አላህ ይጠብቅላችሁ ብቻ ግን እና በጣም ከባድ ነው። ከእንደዚህ አይነት ነገር ግን ብትቆጠቡ ጥሩ ነው። ወደ ሚዲያም ባታመጡት ባይነኝ እንደኔ ማለት ነው። እና አንዳንድ ጊዜ እኛ የምንሰራቸው ስህተቶች ነገ ላይ ነው የምናውቃቸው። እና እባካችሁ ይሄን ነገር ልጅነት አያያዛችሁ ነው ምለውና ሰላማችሁ ይብዛ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።